እሺ ተማሪዎች አሁን ደግሞ እስቲ ስለ ኤሌክትሮኬሚካል ሴልስ እንመልከት፣ ስለ ኤሌክትሮሊሲስ እንመልከት። አንዳንድ ኮንሰፕቶችን ሪቫይዝ እናደርጋለን ማለት ነው። ሶ በዚህ ቪዲዮ እንግዲህ ኤሌክትሮሊሲስ ማለት ምንድነው? አሁን ኤሌክትሮሊሲስ በተደጋጋሚ ሲባል እንሰማለን እና ኤሌክትሮሊሲስ ማለት it's a decomposition of compounds የሆኑ ኮምፓውንዶችን ዲኮምፖዝ ነው የምናደርገው። ምን ተጠቅመን ነው ዲኮምፖዝ የምናደርገው? ኤሌክትሪሲቲ ተጠቅመን ማለት ነው። ኦኬ ኤሌክትሪሲቲን በመጠቀም የሆነ አይነት ኬሚካል ሪአክሽን ሃፕን እንዲያደርግ እናደርጋለን በኤሌክትሮሊሲስ ማለት ነው። ሶ ያ ሪአክሽኖች በጣም ኢምፖርታንት ናቸው እና ለዛ ሪአክሽኖች ሃፕን እንዲያደርጉ የሚያስፈልጉ ነገሮች አሉ። ኦብቪየስሊ ኦክሲዴሽን ሪአክሽን ነው ሃፕን የሚያደርገው እና ኦክሲዴሽን ሪአክሽን ሃፕን እንዲያደርግ ምን ያስፈልገናል? ኤሌክትሮዶች ያስፈልገናል። አንደኛው የፖዚቲቭ ኤሌክትሮድ የምንለው ይሄ አኖድ የምንለው ነገር ይኖራል። ከዛ ደግሞ ኔጌቲቭ ኤሌክትሮድ የምንለው ካቶድ የምንለው ነገር ይኖራል። ኦኬ ካቶድ የምንለው። ስለዚህ እነዚህ ሁለቱ ነገሮች ኤሌክትሮን ይቀባበላሉ። ደን አንዱ አኖዱ ላይ ኦክሲዴሽን ይካሄዳል። ደን ካቶዱ ላይ ሪዳክሽን ይካሄዳል። ደን አት ዘ ኤንድ ኦፍ ዘ ዴይ ፕሮዳክታችንን እናገኛለን ማለት ነው። ለምሳሌ ኤሌክትሮሊሲስ ኦፍ ሞልተን ሶዲየም ክሎራይድ። ኦኬ ሶዲየም ክሎራይድ ማለት ቴብል ሳልት የምንለው ማለት ነው። እሱን ቴብል ሳልቱን በውሃ ካሟሟነው በኋላ ወይንም ካቀለጥነው በኋላ ሁለት ኤሌክትሮን አስገብተን ኤሌክትሪሲቲ ኮኔክት ብናደርግ ናው ምን ይሆናል? ሶዲየም ክሎራይዱ ወደ መጀመሪያ ወደ ሶዲየም አይን እና ወደ ክሎራይድ አይን ኮንቨርት ያደርጋል። ኦኬ ዲሶሺየት ያደርጋል። ደን ይሄ ሶዲየም አይኑ ደን ካታይን ስለሆነ ወዴት ይሄዳል? ወደ ካቶዱ ይሄዳል። ልክ ኤሌክትሮድ አፕላይ ስናደርግ ማለት ነው። ኤሌክትሮ ፖቴንሻል ቢኮዝ ወደ ኔጋቲቭ ወደ ሆነው ይሳባል ማለት ነው። እዛ ጋር ምን ይሆናል? ሪዲዩስ ያደርጋል። ኤሌክትሮን አክሴፕት ያደርግና ወደ ሶዲየም ሜታል ይቀየራል። ክሎሪን ደግሞ ክሎራይድ አይን ምንድነው? ኢትስ ኔጋቲቭሊ ቻርጅድ ነው። ስለዚህ ወደ አኖዱ ይሄዳል፣ ወደ ፖዚቲቭ ኤሌክትሮዱ ማለት ነው። እዛ ጋር ደግሞ ምን አፕን ያደርጋል? ኦክሲዴሽን ይካሄዳል። ስለዚህ ክሎሪን ጋዝ ፕሮዲዩስ እናደርጋለን ማለት ነው። ወይንም ደግሞ ውሃም በተመሳሳይ መልኩ አንዴ ወደ ኦክሲጅን አንድ ጊዜ ደግሞ ወደ ሃይድሮጅን ይቀየራል። ስለዚህ ይሄ እንደውም ኤሌክትሮሊሲስ ኦፍ ዋተር it's a very important source of hydrogen and oxygen. ኦኬ ሃይድሮጅን እና ኦክሲጅንን የምናደርገው የምናገኘው ከዛ ነው ማለት ነው። እንደውም በአሞኒያ ፕሮዲዩስ በሚደረግበት ጊዜ አሞኒያን ፕሮዲዩስ ለማድረግ ናይትሮጅን እና ሃይድሮጅን ያስፈልገናል። አሁን ሚቴን በጣም አባንዳንት ሶርስ ስለሆነ በዛ ተቀየረ እንጂ ሃይድሮጅኑን የምናገኘው from the electrolysis of water ነበር። ኦኬ from the electrolysis of water ነበር። በጣም ኢምፖርታንት የሆነ ነገር ነው ማለት ነው ኤሌክትሮሊሲስ የምንለው ነገር። ሶ ለኤሌክትሮሊሲስ ሃፕን እንዲያደርግ እንግዲህ ኤሌክትሮኬሚካል ሴልስ የሚባሉ ነገሮች ያስፈልጋሉ። እነዚህ ኤሌክትሮኬሚካል ሴሎች የሚያደርጉት ነገር ምንድነው? ኬሚካል ኢነርጂን በመጠቀም ኤሌክትሪሲቲን ፕሮዲዩስ ያደርጋሉ ወይንም ኤሌክትሪካል ኢነርጂ በመጠቀም ምን ፕሮዲዩስ ያደርጋሉ? ኬሚካል ሪአክሽንን ፕሮዲዩስ ያደርጋሉ ወይንም ኬሚካል ኢነርጂ ፕሮዲዩስ ያደርጋሉ። ሶ ሃፕን በሚያደርገው ነገር አማካኝነት ኤሌክትሮኬሚካል ሴሎችን በሁለት እንከፍላቸዋለን። ቮልታይክ ወይንም ጋልቫኒክ ሴል ይባላል ኦር ኤሌክትሮሊቲክ ሴል። ጋልቫኒክ ሴል የምንላቸው ጋልቫኒክ ሴል የምንላቸው ስፖንታኒየስ የሆነ ሪአክሽን ሃፕን ያደርጋል ውስጣቸው። ስፖንታኒየስ ማለት ምንም አይነት ትሪገር የማያስፈልገው ምንም አይነት ፑሽ የማያስፈልገው ማለት ነው። ያንን ሴል ወይንም ያንን ኬሚካል ሪአክሽን ይጠቀሙና ምን ፕሮዲዩስ ያደርጋሉ? ኤሌክትሪሲቲን ፕሮዲዩስ ያደርጋሉ። እነሱ ምን እንላቸዋለን? ጋልቫኒክ ወይንም ቮልታይክ ሴል እንላቸዋለን። ከዚህ በተቃራኒ ደግሞ ያሉት ኤሌክትሮሊቲክ ሴልስ ይባላሉ። እነዚህ ደግሞ ምንድናቸው? ኤሌክትሪሲቲ አፕላይ ስናደርግባቸው ኤሌክትሪሲቲ አፕላይ ስናደርግባቸው ኬሚካል ሪአክሽን ሃፕን ያደርጋል። ለምሳሌ እዚህ ጋር ያየነው ኤሌክትሮሊሲስ ኦፍ ዋተር ወይንም ኤሌክትሮሊሲስ ኦፍ ሶዲየም ክሎራይድ። እነዚህ ኤሌክትሮሊቲክ ሴልስ ነው የምንላቸው። ሶ ኤሌክትሮሊቲክ ሴሎች እንግዲህ ሳምሃው ሲምፕል ናቸው። ሲምፕል ናቸው። የሚያስፈልገን ኤሌክትሮላይት ያስፈልገናል። ኤሌክትሮላይት ያስፈልገናል። ሶ እዚህ ጋር ይሄንን እንመልከት። ኤሌክትሮላይት ያስፈልገናል። ሶ ኤሌክትሮላይቱ ሶዲየም ክሎራይድ ሊሆን ይችላል፣ ፖታሺየም ክሎራይድ ሊሆን ይችላል፣ ኮፐር ሰልፌት ሊሆን ይችላል፣
ኤኒቲንግ ብቻ ካታይን እና አናይን ፕሮዲስ ሊያደርግ የሚችል ነገር ማለት ነው። ከዛ ይሄ ኤሌክትሮላይት then we have anode አለ then we have a cathode አለ then አኖዱ ላይ ኦክሲዴሽን አፕን ያደርጋል which is a positive electrode then ካቶዱ ላይ ሪዳክሽን አፕን ያደርጋል which is a negative electrode እዚህ ጋር በዋየር ኮኔክት እናደርጋቸዋለን ባትሪ አለ then ይሄንን ባትሪ ኦን ስናደርግ ኤሌክትሮን ትራንስፈር ይካሄዳል then oxidation reduction reaction happen ያደርጋል ማለት ነው this is electrolytic cell now electrolytic cell ላይ ዲስቻርጅ ይደረጋሉ አሁን ለምሳሌ እዚህ ጋር ሃይድሮጅን ፕሮዲዩስ ሲደረግ ወይንም ደግሞ ክሎሪን ፕሮዲዩስ ሲደረግ ከክሎራይድ ወደ ክሎሪን ሞለኪውል ኮንቨርት ስናደርገው then ዲስቻርጅ ያደረግን ነው ማለት ነው now ይሄ ዲስቻርጅ የሚደረገው ነገር ወይንም ኦክሲዴሽን የሚያደርገው እና ሪዳክሽን የሚያደርገው ነገር ማለታችን ነው ሁለት አንድ ካታይን እና አንድ አናይን ብቻ ከሆነ ያለን then ሲምፕል በቃ ሲምፕል አናይኑ ወደ አኖዱ ሄደ ካታይኑ ወደ ካቶዱ ሄዳል ካቶዱ አናይኑ ወደ አኖድ ሄዳል then ካታይኑ ደግሞ ወደ ካቶድ ሄዳል ሲምፕል ከዛ እዛ ጋር ዲስቻርጅ ይደረጋል what if ሁለት ካታይን እና ሁለት አናይን ቢኖረንስ ኦኬ ለምሳሌ in aqueous ሶዲየም ክሎራይድን በውሃ እንትን ብናድርገው ብንበጠብጠው ምንድነው የሚሆነው ሶዲየም ክሎራይድ ወደ ሶዲየም አይን እና ወደ ክሎራይድ አይን ኮንቨርት ይደረጋል ውሃ ደግሞ ወደ OH እና ወደ H+ ኮንቨርት ይደረጋል ኦኬ አሁን ሶዲየም ካታይን አለ ሃይድሮጅን ካታይን አለ ሁለት ሃይድሮክሳይድ አናይን አለ ክሎራይድ አናይን አለ ናው ባትሪውን ኦን በመናደርግበት ጊዜ ሶዲየሙና ሃይድሮጅኑ ወዴት ሄዳሉ ወደ ካቶዱ ሄዳሉ ኦኬ ወደ ካቶዱ ሄዳሉ ሃይድሮክሳይድ አይኑና ክሎራይድ አይኑ ደግሞ ወዴት ሄዳሉ ወደ አኖዱ ሄዳሉ ሶ የትኛው ነው ዲስቻርጅ የሚደረገው የትኛው ነው ቀድሞ ዲስቻርጅ የሚደረገው ያ ነገር ምን ይባላል ፕሪፈረንሻል ዲስቻርጅ ይባላል ኦኬ ፕሪፈረንሻል ዲስቻርጅ ይባላል ሶ ፕሪፈረንሻሊ የትኛው ነው ቀድሞ ዲስቻርጅ የሚደረገው ማለት ነው ወይንም ሪዳክሽን እና ኦክሲዳይዝ የሚያደርገው የትኛው ነው ይሄ በሶስት ነገሮች ዲተርማይን ይደረጋል እንግዲህ እንደምታውቁት አንደኛው በኤሌክትሮኬሚካል ሴል ሲሪየሱ በአክቲቪቲ ሲሪየስ የምንለው ማለት ነው ሁለተኛው ደግሞ በአዮኖቹ ኮንሰንትሬሽን ኦኬ በአዮኖቹ ኮንሰንትሬሽን ሶስተኛው ደግሞ በኤሌክትሮድ ታይፑ ኢነርት ኤሌክትሮድ ስንጠቀምና አክቲቭ ኤሌክትሮድ ስንጠቀም ኤሌክትሮኬሚካል ሴል የምንለው ኦኬ ኤሌክትሮኬሚካል ሴል የምንለው ለምሳሌ አሁን ይሄ ኢትስ አክቲቪቲ ሲሪየስ እንለዋለን ሶ እነ ሊቲየም ፖታሺየም ባሪየም ካልሺየም እዚህ ጋር ያሉት ከነዚህ የበለጠ ምን ያደርጋሉ ዲስቻርጅ ያደርጋሉ ሶ ይሄ ከዚህ የበለጠ ዲስቻርጅ ያደርጋል ይሄ ከዚህ የበለጠ ሶ እርስ በርሱ ማለት ነው ናው አሁን ቅድም ያየነው ምንድነው ሶዲየምን እና ሃይድሮጅንን ነው አይደል ኮምፔር ያደረግነው ሶ እዚህ ጋር ስናይ ሶዲየም እዚህ ጋር ነው ያለው then ሃይድሮጅን ደግሞ እዚህ ጋር ነው ያለው ስለዚህ ፎር እንትሩ ላይ የካታየኑ ወደ አኖዱ ሙቭ በሚያደርግበት ጊዜ ወደ ካቶዱ ሙቭ በሚያደርግበት ጊዜ ሶዲየሙ ቀድሞ ዲስቻርጅ ያደርጋል ማለት ነው ኦኬ ሶዲየሙ ቀድሞ ዲስቻርጅ ያደርጋል ለምን በአክቲቪቲ ሲሪየሱ ሶዲየም ያለው እዚህ ጋር ነው በት አዮኖቻችን ግን ሶዲየም እና ካልሺየም ቢሆኑስ ሶ ካልሺየሙ ቀድሞ ዲስቻርጅ ያደርጋል ማለት ነው this is an activity series ሁለተኛው ደግሞ ኮንሰንትሬሽን ኦኬ ኮንሰንትሬሽን ናው ኮንሰንትሬሽን ላይ ለምሳሌ አኳይ ሶሉሽኑ ኮንሰንትሬትድ የሆነ ሶዲየም ክሎራይድ ከሆነ then ሶዲየሙ ዲስቻርጅ ማድረጉ አይቀርም but dilute የሆነ በጣም የውሃው መጠን በጣም ከፍተኛ ከሆነ ናው የሃይድሮጅኑ ኮንሰንትሬሽን በጣም ከፍተኛ ስለሚሆን እዚህ ጋር አክቲቪቲ ሲሪየሱ ሶዲየሙ ቢበልጥም ነገር ግን ኮንሰንትሬሽኑ የሃይድሮጅን ብዙ ስለሆነ ሃይድሮጅኑ ቀድሞ ከሶዲየሙ ምን ያደርጋል ዲስቻርጅ ያደርጋል ማለት ነው ኦኬ ለአናዮኖቹ ደግሞ እዚህ ከታች ያሉት ኦኬ ከታች ያሉት ከላይ ያሉትን ምን ያደርጋሉ ቀድመው ዲስቻርጅ ያደርጋሉ ማለት ነው ናው አሁን ቅድም ያየነው አይን ላይ ምንድን ያለን in aqueous solution of sodium chloride ሃይድሮክሳይድ አይን እና ክሎራይድ አይን ስለዚህ ሃይድሮክሳይድ አይኑ ከክሎራይድ አይኑ በታች ነው ስለዚህ ሃይድሮክሳይድ አይኑ ቀድሞ ዲስቻርጅ ያደርጋል ማለት ነው
ሃይድሮክሳይድ አየኑ ቀድሞ ዲስቻርጅ ያደርጋል። ኮንሰንትሬሽኑ ከፍ ቢልስ በጣም ኮንሰንትሬትድ የሆነ ሶዲየም ክሎራይድ ቢሆንስ ይሄኛው ዲስቻርጅ ያደርጋል ማለት ነው። ሶ this is called preferential discharge እንለዋለን። ፕሪፈረንሻል ዲስቻርጅ እንለዋለን። ከዛ ደግሞ የምናየው ምንድነው የቮልታይክ ሴል። እንግዲህ ቮልታይክ ሴል ከኤሌክትሮላይቲክ ሴል ጋር ተመሳሳይ ነው። ኦኬ ከኤሌክትሮላይቲክ ሴል ጋር ተመሳሳይ ነው። በት አንድ በጣም የሚለይበት ነገር ምንድነው እዚህ ጋር ሳልት ብሪጅ የምንለው ነገር አለ። ቢኮዝ ሁለት የተለያዩ ኮምፖነንቶች ናቸው ያሉት። ኦኬ ሁለት የተለያዩ ኮምፖነንቶች ስላሉት ማለት ነው። ይሄ ሳልት ብሪጅ it maintains electrical neutrality በሁለቱ ኮምፖነንቶች መካከል ያለውን ኤሌክትሪካል ኒውትራሊቲ ሜንቴን ለማድረግ የምንጠቀምበት ነው ማለት ነው። ሶ ይሄንን ነው የሚመስለው። እንግዲህ ሶ ዚንክ ሰልፌት አለ ኤሌክትሮላይት then ዚንክ ኤሌክትሮድ እናደርጋለን በዚህ በኩል and ሌላ ኤሌክትሮላይት ኮፐር ሰልፌት ኦኬ then ኮፐር ኤሌክትሮላይት እናደርጋለን then ሁለቱ ነገሮች ግዴታ ምክንያቱም ኤሌክትሮሊሲስ ለማካሄድ ምን መካሄድ አለበት ኤሌክትሮን ትራንስፈር መካሄድ አለበት። እነዚህ ነገሮች አንዱ አኖድ አንዱ ካቶድ ብቻ ሆኖ ዝም ብለን በሴፓሬት ኮምፓርትመንት ካስቀመጥናቸው ኤሌክትሮን ትራንስፈር ሊያደርግ አይችልም። ስለዚህ በምን እናገናኛቸዋለን በዋየር እናገናኛቸዋለን ሁለቱን። ከዛ ደግሞ ሳልት ብሪጅ እናደርጋለን ማለት ነው። the importance of salt bridge ወይንም the importance of salt bridge እነዚህ ሳልት ብሪጆች እነ ፖታሺየም ክሎራይድ ሊሆኑ ይችላሉ። ኦኬ these are salts ናቸው። they prevent charge build up ኦኬ እያንዳንዱ ኮምፓርትመንት ላይ እዚህ ጋር ለብቻው ኦኬ ቻርጅ ቢልድ አፕ አድርጎ ወይንም እዚህ ጋር ቻርጅ ቢልድ አፕ አድርጎ then ሪአክሽኑ እንዳያቆም then by allowing flow of ions ኦኬ አየን አሁን ፖታሺየም ክሎራይድ ነው ብያችኋል ነበር። ፖታሺየም ክሎራይድ ይሄ ፖታሺየም ክሎራይድ ዲሶሺየት ሲያደርግ ወደ ፖታሺየም አይን እና ወደ ክሎራይድ አይን ምን ያደርጋል ዲሶሺየት ያደርጋል። ናው ዚንክ 2+ ወይንም ደግሞ ኔጌቲቭሊ ቻርጅድ የሆነ አይን እየጨመረ ሲመጣ ፖታሺየሙን ይለቀዋል። ወይንም ደግሞ ፖዚቲቭሊ ቻርጅድ የሆነ አይን እየጨመረ ሲመጣ ክሎራይዱን ይለቀዋል። ስለዚህ ምን ያደርጋል ማለት ነው ባላንስ ያደርጋል ማለት ነው። ቻርጅ ኒውትራሊቲ ሜንቴን ያደርጋል። ሶ ክሎራይዱ moves to the anode and ሶዲየሙ move to the cathode ማለት ነው እንትን ለማድረግ ባላንስ ለማድረግ። ሶ እዚህ ጋር ያለው ሳልት ብሪጃችን ምንድነው ሶዲየም ክሎራይድ ነው ማለት ነው። ኦኬ ሶዲየም ክሎራይድ ነው። So the other thing is standard electron potential የምንለው ነገር አለ። So that standard electron potential is the measure of the ability of an electron to gain or lose electrons under standard condition 1 molar and 1 atmosphere ማለት ነው። So የትኛው ቀድሞ ኤሌክትሮን ጌን ያደርጋል ወይንም የትኛው ቀድሞ ኤሌክትሮን ሉዝ ያደርጋል የሚለውን ነገር ሜዠር የምናደርግበት ነው ስታንዳርድ ኤሌክትሮን ፖቴንሻል። the other thing is electromotive force ወይንም EMF የምንለው ነገር አለ። እንግዲህ ኤሌክትሮላይቲክ ሴል ላይ ኤሌክትሮን ትራንስፈር ለመደረግ አንደኛው ሃየር ኤሌክትሮድ ፖቴንሻል ሌላኛው ደግሞ ሎወር ኤሌክትሮድ ፖቴንሻል ሊኖረው ይገባል። ኦኬ አንደኛው ወይም ደግሞ the tendency to lose electron እና ከዛ ሌላኛው ደግሞ the tendency to accept an electron። ስለዚህ ይሄንን ፎርስ ከአንደኛው ኤሌክትሮን አንስቶ ወደ ሌላኛው ኤሌክትሮን የሚወስድልን ፎርስ is an electromotive force። ፎርሱን የሚሰራልን ወይንም ወርኩን የሚሰራልን ማለት ነው። ስለዚህ ያ ለማለት ምን መኖር አለበት ቮልቴጅ ዲፈረንስ መኖር አለበት። okay that voltage difference is electromotive force እንለዋለን። So we can calculate the electromotive force and the standard electropotential using the standard electropotential of the cathode እና the standard electropotential of the anode ማለት ነው። So እንግዲህ ሌላ ነገር ደግሞ የምንመለከተው እንግዲህ ባትሪ ስንል ወይም ደግሞ እነዚህ ኤሌክትሮኬሚካል ሴሎችን መቼ ነው አፕላይ የምናደርጋቸው የት ነው በደንብ የምናያቸው? በጣም ጥሩ ኤግዛምፕል የሚሆነው ባትሪዎች ናቸው። ኦኬ ባትሪዎች የሰዓት ባትሪ ሊሆን ይችላል፣ የእጅ ባትሪ ሊሆን ይችላል፣ የስልካችን ባትሪ ሊሆን ይችላል፣ የሞተር ባትሪ ሊሆን ይችላል። እነዚህ they are
ኤሌክትሮኬሚካል ሴልስ በሁለት ይከፈላሉ። የመጀመሪያው ፕራይመሪ ምንላቸው ናቸው። ፕራይመሪ ማለት እነዚህ አንድ የሪአክሽኑ ሃፕን እስኪያደርግ ውስጥ ያለው ሪአክሽን ሃፕን እያደረገ ኤሌክትሪሲቲ ይሰጠንና ከዛ በኋላ ልክ ያ ሪአክሽን ኮምፕሊት ሲያደርግ ወይንም ሲያልቅ ምን ይሆናል? ባትሪው ዴድ ያደርጋል ወይም ይሞታል። ለምሳሌ የሪሞት ባትሪ እስከተወሰነ ጊዜ ድረስ ነው የምንጠቀምበት፣ ከዛ በኋላ እንጥለዋለን ወይንም ሪቻርጅ ማድረግ አንችልም። እንደሱ አይነት ባትሪዎች ምን ይባላሉ? ነን ሪቻርጀብል ወይንም ፕራይመሪ ባትሪ። ስልካችንን ቀኑን ሙሉ ስንጠቀምበት ሆነን ከዛ በኋላ ምን ማድረግ እንችላለን? ማታ ወደ ቤት ስንገባ ቻርጅ ማድረግ እንችላለን። ለምን? ሪቻርጀብል የሆነ ወይንም ሰከንደሪ ባትሪ ስለሆነ ሊቲየም አይን ባትሪ ነው እሱ። ስለዚህ ያ ሊቲየም አይን ባትሪ ምን ይሆናል? ድጋሚ ልንጠቀምበት ወይንም ድጋሚ ሪቻርጅ ልናደርግበት እንችላለን። ሪቻርጅ ስናደርግ ምንድነው የምናደርገው? ሪአክሽኑን ወደ ኋላ ነው የምንመልሰው። ኦኬ፣ ሪአክሽኑን ወደ ኋላ እንመልሰውና ከዛ ባትሪውን ስንጠቀም ሪአክሽኑ ወደፊት ይሄዳል። ናው ሪአክሽኑ ቱ ኮምፕሊሽን ይሄዳል። ባትሪያችን አሁን የስልካችን ባትሪ ይሞታል። ከዛ ቻርጅ እናደርገዋለን። ቻርጅ እናደርገው ወደ ኋላ ይመለሳል ማለት ነው። ሶ በዚህ አይነት መንገድ መጠቀም እንችላለን። ሌላው በጣም ኢምፖርታንት የሆነውና አሁን በተለይ ባደጉ ሀገራቶች ላይ የምናየው የሴል አይነት ይሄ የፊውል ሴል የምንለው ነው። ይሄ ፊውል ሴል ሃይድሮጅንን ነው አሳ ፊውል የሚጠቀመው ማለት ነው። እና ሃይድሮጅኑን ኦክሲዳይዝ እናደርገዋለን። ኢን ሞስት ኬዝስ ኦክሲዳይዝ የምናደርገው በማን ነው? በኦክሲጅን ነው ኦክሲዳይዝ የምናደርገው። ስለዚህ ሃይድሮጅኑ አኖዱ ጋር ይሄድና ምን ያደርጋል? ኦክሲዳይዝ ያደርጋል። ኦኬ፣ ኦክሲዳይዝ ያደርጋል። ኦክሲዳይዚንግ ኤጀንታችን ራሱ ሬዲዩስ ሆኖ then ኦክሲዳይዝ የሚያደርግልን ሃይድሮጅኑ ኦክሲዳይዝ የሚያደርግልን ደግሞ ማለት ነው ኦክሲጅን ነው። ኦኬ፣ ኦክሲጅኑ ማለት ነው። ስለዚህ እሱ ወደ ህዋ ኮንቨርት ያደርጋል። ሶ ዲስ ስቴፕ ምን ፕሮዲዩስ ያደርግልናል? ኢነርጂ ፕሮዲዩስ ያደርግልናል። በጣም ከፍተኛ የሆነ ኢነርጂ ነው ፕሮዲዩስ የሚያደርገው። ከፍተኛ የሆነ ኢነርጂ ፕሮዲዩስ ያደርጋል። ስለዚህ that fuel cell የምንለው as it uses hydrogen as a fuel and oxygen as oxidizing agent እንደ oxidizing agent እንጠቀምበታለን ማለት ነው። ሶ እስካሁን ዲስከስ ያደረግነው ምንድነው? the qualitative analysis of electrolysis ነው። quantitative analysis ዲስከስ ስናደርግ የፋራዳይስ ሎ ፖፕ አውት ያደርጋል። ያ ፋራዳይስ ሎ በሁለት ይከፈላል። the first law and the second law. So the first law እና the second law የሚነግረን ነገር ምንድነው? ምን ያህል ከረንት በኤሌክትሮላይቱ ወይም ደግሞ በዛ በኤሌክትሮኬሚካል ሴሉ ስናሳልፍ ምን ያህል ማስ እናገኛለን። so that's all በቃ ፋራዳይስ ሎ ፒክቸር ስታደርጉ ማለት ነው። የመጀመሪያው ሎ ምንድነው የሚለው? the mass of a substance deposited or liberated at the electrode. ኤሌክትሮዱ ላይ የምናገኘው የሚሰበሰበው ወይንም ሪሙቭ የሚደረገው is directly proportional to the current ወይንም the charge passed through the electrolyte. በኤሌክትሮላይቱ በሚያልፈው ቻርጅ ዲተርማይን ይደረጋል። ስለዚህ ቻርጁን ስንጨምር ማሱ በዛ ነው ያክል ይጨምራል። ቻርጁን ስንቀንስ ምኑ ማሱ በዛ ነው ያክል ይቀንሳል። so this is formula. the mass is equals to the molecular mass of that substance times the current times t, which is the time, ይሄ ቻርጁ የሚያልፍበት time, divided by n ማለት which is the equivalent ማለት ነው time the Faraday's constant 96500 አካባቢ። n ማለት n ዲተርማይን ለማድረግ the number of electrons lose ወይም the number of electrons gains ማለት ነው። ኦኬ፣ lose የተደረገው ወይንም ጌን የተደረገው ኤሌክትሮን ኤንን ዲተርማይን ያደርግልናል ማለት ነው። ሌላኛው the Faraday's second law. then the Faraday's second law ደግሞ የሚለው ምንድነው? ሁለትና ከዛ በላይ የሆኑ እነ ሲሪየስ ኮኔክት የተደረጉ ኤሌክትሮዶችን ወይንም ኤሌክትሮኬሚካል ሴሎችን የሚመለከት ነው። so the mass of different substance deposited by the same charge is proportional to their equivalent weight. so this is one equivalent of the first cell, the second cell. እንደዚህ ያደረግን ካልኩሌት ማድረግ እንችላለን ማለት ነው። እዚህ ጋር አንድ ኤግዛምፕል ጥያቄ አለ።
so according to Faraday's first law, how does the mass of metal deposited change if the current is doubled? So first law ምንድነው የሚለው ማሱ ዲፖዚት የሚያደርገው ማስ እዛ ኤሌክትሮላይቲክ ሴሉ ላይ አፕላይ ከሚደረገው ቻርጅ ጋር ዳይሬክትሊ ፕሮፖርሽናል ነው አይደል? ስለዚህ ቻርጁን ደብል ብናደርገው ወይንም ከረንቱን ደብል ብናደርገው ቻርጁን ደብል እያደረግነው ነው። ስለዚህ ማሱ ምን ይሆናል ማለት ነው? ማሱ ደብል ያደርጋል ማለት ነው። ኦኬ ማሱ ደብል ያደርጋል። ሌላ current of 3 ampere, this is our current, is passed through a solution of copper sulfate for 14 minutes. So this is the time. Calculate the mass of the copper. Molecular mass of copper is 63.5 gram per mole. Then the Coulomb constant is 96,500. ስለዚህ M is equals to molecular mass times the current times T divided by NF. So this is the molecular mass. ይኸው እዚህ ጋር ተሰጥቶናል። The current እዚህ ጋር ተሰጥቶናል 3 ampere time 40 minutes ነው። So 40 minutes በ60 ማባዛት አለብን ለሰከንድ ለመቀየር ማለት ነው። Then F we have here. Now N ማለት in copper sulfate solution, okay, copper 2+ ነው። ስለዚህ ስንት ኤሌክትሮን አክሴፕት ቢያደርግ ነው ወደ ኮፐር ሜታል የሚቀየረው? 2 ኤሌክትሮን አይደል? ስለዚህ N is equals to 2 ማለት ነው። So ይሄንን እዚህ ውስጥ ሰብስቲዩት አድርገን we can determine the mass. ማሱን በቀላሉ ዲተርማይን ማድረግ እንችላለን ማለት ነው። So እንግዲህ በመጨረሻ ኢንዱስትሪያል አፕሊኬሽን ኦፍ ኤሌክትሮላይሲስን እናያለን። በት ወደዛ ከመሄዳችን በፊት እስካሁን ዲስከስ ያደረግናቸውን ስለ ታይፕስ ኦፍ ኤሌክትሮኬሚካል ሴልስ፣ ስለ ፋራዳይስ ሎው፣ ስለ ኤሌክትሮሞቲቭ ፎርስ፣ ስለ ስታንዳርድ ኤሌክትሮድ ፖቴንሻል የመሳሰሉ እናንተን የሚያግዙ ጥያቄዎች አሉ። እነሱን ጥያቄዎች ሰርታችሁ ደግሞ ድጋሚ እንገናኛለን ማለት ነው።